ስራ የለሽም ግን እየኖርሽ ነው። ማስላለ እግዚአብሔር በቃ የነቀላ አባቴ እጅ ነው። ወደኔ መምጣት ለምን ትዘገያለህ አትበሉት፣ ምክንያት አለው። መቼ ትመጣለህ ብቻ በሉት። ቀኑን የሚያቆማ ብቻ ነው እግዚአብሔር። የሰው ዝምታ እኮ ምንም ነው። ሰው ቢናገርም ሊረዳን የሚችለው ብሎ ከንፈር መጥቶ ነው። ቢናገር ታሪክ መቀየር፣ ቢናገር እስራት መፍታት፣ ቢናገር ሞትን መርታት፣ ቢናገር መቃብርን መዝጋት፣ ቢናገር ጨለማውን መክፈፍ፣ ቢናገር ችግርን ወደ ጥልቁ ጥሎ ልጆቹን ከፍ ማድረግ የሚችል አባት ብቻ ነው። አንዳንዱ በሕይወቱ፣ አንዳንዱ በትዳሩ፣ አንዳንዱ በጤናው፣ አንዳንዱ ደግሞ በቤተሰብ መካከል እንኳ ሆኖ ሊሆን ያለውን ክብርና ሊኖር የሚፈልገውን ደስታ አጥቶ ምንድነው የኔ ሕይወት? መቼ ነው ይሄን አልጫ ሕይወት መድህን ዓለም ወደኔ መጥተ የምታጣፍጠው ይላል። በእውነት ቢኮረፍ እግዚአብሔር ይኮረፋል ወይ? አይኮረፍም እኮ። ስለከለከለን ስሙ የተመሰገነ ይሁን። ችግራችሁን ተዉት፣ መከራውን ተዉት፣ እርሱት። ምትረሱት ግን በእናንተ አቅም አይደለም። ማስላለ ነው የሚረሳው። ዝም ብላችሁ አትጩሁበት። እግዚአብሔር ማንን ትቶ ያውቃል? እግዚአብሔር ማንን ረስቶ ያውቃል? እግዚአብሔር ማንን ንቆ ያውቃል? እሱ ንቆን ቢሆን፣ እሱ ትቶን ቢሆን ማን ከተኛበት ይነሳ ነበር? ማን የበላውን ይውጥ ነበር? ማን ተራምዶ ይሄድ ነበር? ማን ከጠላት ቀስት ያመልጥ ነበር? እንዴት እንደሚጠብቀን እኮ ብናውቅ አንድም ቀን ከምስጋና ውጭ ማጉረምረም በፊቱ አይወጣም። እመኑ። ጮማ በቆረጣችሁ፣ ወይን በቀዳችሁ፣ ቤታችሁ በሞላ፣ ኪሳችሁ በሞላ፣ በየቦታው በጋበዛችሁ ጊዜ፣ ባጃጅ ላይ ታክሲ ላይ ልክፈል ባላችሁ ጊዜ ሁሉ ሳታዩት እየጠራ ሰላም የሚላችሁ ሁሉ ጥቂት ቤታችሁ ባዶ ሲሆን፣ ዘመን ሲከዳችሁ፣ ጤናችሁ ሲለወጥ፣ ሐዘን ሲገባ ቤታችሁ እንደ ድሮ መጋበዝ መክፈል ሲያቅታችሁ፣ ቤታችሁ ዶሮ አይደለም ሽሮ ሲጠርባችሁ ሁሉም ይከዳችኋል። ያኔ የማይረሳ፣ ያኔ የማይጠላ፣ ያኔ ደሃነ፣ ያኔ ሸተሃል፣ ያኔ ወድቀሃል፣ ያኔ የለህም የማይል አንድ አባት አለ። ስሙን ጥሩልኝ ባካችሁ። እግዚአብሔር ክብር ምስጋና ለስም አጠራሩ ይሁን።